ያውላችሁ መከራቸውን የጨረሱ ልትሰነባበት ነው። ከመከራ ልትሰነባበት ነው። ካስጨነቀ ነገር ቻው 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 ልትሰናበት ነው። ያስጨነቀህን ለቀህ ልትሰናበት ነው። መከራህን ለቀህ ልትሰናበት ነው። አንድ ሰው ጮኸ አሜን ይበላ። ኦ ኢየሱስ ጋላኒኬቲ ኢየሱስ ሲገለተ ይፈነማል ሲፍላናሪ ኦ ኢየሱስ ኦ ኢየሱስ ጋላኒኬቲ ጎፍታ ኡልፊኒኬቲ ያ ኢየሱስ አትጅራታ ዳይ ዋቀዮ ጋላኒ ሲፋተው ያ ኢየሱስ Thank you, Jesus. We give you glory tonight. Oh, we worship you, Lord. Hallelujah. Hallelujah. We sahada gabasya. We prenda satenda hadabos. Rada gabas sekebe shebebe. Behede sahada kabana. I need tonight. ፈልጋለሁ ዛሬ ማታ ነምበር ባዳ ያነከ ወምነከም በርባዳ ወልፊነከም በርባዳ ኢየሱስ አንድ ሰው ጮሆ አሜን ይበል። ኤለካላል እንደዚህ ያለ ስለ ኢየሩሳሌም ጸጥ አለለም። ጽድቋ እንደ ጸዳል ማዳኗም እንደሚያበራ ፋና እስኪወጣ ድረስ አንድ ሰው ጮሆ በብርሃን ወጥቻለሁ ይበል። የመልእክቱ ዓላማ መልእክቱ ይሄ ነው። አንድ ሰው ጮሆ ወጥቻለሁ ይበል። ቁጥር 2 ላይ እንደዚህ ይላል፣ አሕዛብ ጽድቅሽን ነገሥታትም ሁሉ ክብርሽን ያያሉ። አንድ ሰው ጮሆ አሜን ይበል። አንድ ሰው ልጸልይ ወይ ልናገር ልተንብይ ወይ አሕዛብ የተባሉ ስማ መንደር ላይ ያንተን ኑሮ እያዩ የናቁ ሁሉ እግዚአብሔር እንደዚህ ያለኝ ያንተን ውርደት ሳይሆን ያንተን ክብር ያያሉ። ጮህና የኔን ክብር ያያሉ በል። አሕዛብ አለ አሕዛብ እግዚአብሔርን የማያውቁ እግዚአብሔርን የማይከተሉ እግዚአብሔርን የማያመልኩ እነሱ ሰዎች አሉ እግዚአብሔር ያንተን ውርደት ሳይሆን ክብርህን ያያሉ። ጮህና ክብሬን ያያሉ በል። ይኸውላችሁ ከዛ እንደዚህ ይላል የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ። አያ ሰካታንያ የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ። የሆነ ሰው እንደዚህ በለው አሮጌው ነገር አልፏል በልና እቅፍ አድርገው። አሮጌው ነገር አልፏል፣ በአዲሱ ስም ትጠራለህ። አዲስ ይሆናል ታሪክ፣ አዲስ ይሆናል አገልግሎት፣ አዲስ ይሆናል መንገድ፣ አዲስ ይሆናል መንፈስ፣ አዲስ ይሆናል ከፍታ። አዲስ ይለኛል ጌታ። new direction receive tonight in the name of Jesus. new direction receive tonight in the name of Jesus. አንድ ሰው ጮሆ አዲስ ምዕራፍ ይበል። ጀምር ያለው ትገማ ጀምር ያለው በላ በቤ ሰካታ ዳሰቴ ባለ ጉባኤ ውስጥ አንድ እጅ ገብቶ አንዳንድ ሰዎችን ሲነካቸው አያለው። መካሰፓ እንደማስያ የሆነ የሚቀሰቅሳችሁ የእግዚአብሔር እጅ ይመጣል። እናንተ ቤት የሚመጣ የእግዚአብሔር መለኮታዊ ድምጽ አለ። አባ ረቤቤስ እንደሚሰካባራ ይገባሃልና መስዋዕት ይገባሃል አምልኮይ አመልክሃለሁ 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 እስከ ለዘላለም
እስከ ለዘላለም በለው እስኪ ድገምና አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም ልክ እንዳበደ ሰው አይምሮ እንዳጣ አመሰግናለሁ ወደ አንተ ስመጣ የሌለኝን ሳይሆን ያለኝን እያየው ተመስገን 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 እላለሁ ልክ እንዳበደ ሰው አይምሮ እንዳጣ አመሰግናለሁ ወደ አንተ ስመጣ ይህን የመጨረሻ ቃል ልመርቅህ ይህን የመጨረሻ ቃል ልመርቅህ ትቀበላለህ? እስቲ የእግዚአብሔር ቃል የምትወዱ ሰዎች ኦኬ ራይት ናው ሪሲቭ አድርጉት። የእግዚአብሔር ስም በሚጠራበት በአዲሱ ስም ላድርግበት ዛሬ ማህተም አዲስ ማህተም አሮጌው ነገር ከዚህ በኋላ ተጠርጎ ሄዷል። ቁጥር 3 በእግዚአብሔር እጅ የክብር አክሊል በአምላክሽም እጅ የመንግስት ዘውድ ትሆኛለሽ ይላል። ይሄ ኪዳን ነው። በቃ እግዚአብሔር ለሚመጣው ዘመን ስለ ቤተ ክርስቲያን ሐዋርያው ወይም ደግሞ በዚህ ቦታ ነብዩ ኢሳይያስ ሁልጊዜ ካያችሁ ስለሚመጣው ዘመን ነው የሚያወራው። አሁን ልተንብይ ጨርሻለሁ። ልተንብይ እነዛ ለምጻሞቹ እዚህም ከሆነን አሉ እንሞታለን አሉ። አረ እንገባም እንሞታለን አሉ። ግን አንዱን መረጡ ገብተን እንሙት የሚል። ወይኔ አልገባህም ለካ። እኔ የምናገረው ቃል አሁን በጣም ከባድ ነው። ስማኝ በደንብ። ያው እዚህም ከሆነን አሉ እንሞታለን አሉ፣ ከገባንም እንሞታለን አሉ። ሁለቱም ለነሱ ሞት ነው የታያቸው። ግን አሉ እዚህ ሆነን ደግሞ ከምን ሞት ታሪካችንም እዛ ስለሚነበብ በብዙ ሰው ዘንድም ስለምንታይ ገብተን እዛ እንሞታለን አሉ። እኔ ልተነብይ ነው አለ ሆነ ሰው ልተነብይ ነው ተቀበል። ልተነብይ ነው። እግዚአብሔር እንደዚህ አለኝ፣ ሞትህ ሳይሆን ክብር ይታያል። ውርደትህ ሳይሆን ክብር ይታያል። ሞትህ ሳይሆን በህይወት መኖር ይታያል። አንድ ሰው ጮሆ ይታያል ይበል። ስለዚህ አንድን አጭርና ግልጽ መልእክት ምንድነው? እሱ ወደ መንፈስ ዓለም ውስጥ ግባ። እዳ ከሴ አልገባህ መሰለ አሸንፈ ነው የምትወጣው። ሲሆንም በመንፈሴ እዚህ ጉባኤ ውስጥ ማያቸው ሰዎች ያረገዙ ሰዎች አያለሁ። አይዶን ወንዶችም ሴቶችም ያረገዙ ሰዎች አያለሁ። እነዚህ ሰዎች በመንፈሴ ሳያቸው ወንዶችም ናቸው ሴቶችም ናቸው። አንድ ልትወልዱ የተዘጋጀ ሰዎች አሉ እዚህ ቤት። ራእያችሁ ከዚህ በኋላ ይወለዳል። ትንቢታችሁ ይወለዳል። ዝማሪያችሁ ይወለዳል። አንድ ሰው ጮሆ ይወለዳል ይበል እስቲ። ራእይ ያለው ህልም ያለው ትንቢት ያለው ይወለዳል። እናንተ በመንፈስ የማየው የእግዚአብሔር ሰው ይሁኑ ያረገዙ ወንዶችም ሴቶችም አርግዘው በመንፈስ አያለው። የእግዚአብሔር መንፈስ ምን ይለኛል? በቅርብ ይወልዳሉ። ልትወልዱት ተዘጋጁ። አሜን 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 አሜን። አንተ ጠንቋይ ቤት ሄዶ ሰው እንትፍ ብሎ እዛ ካስጨፈረ እኛ ላይ ያለው የእግዚአብሔር ኪዳን የእግዚአብሔር ቃል how much more አይሰራም። ሄሎ እንዴት አይሰራም? ዛሬ እተነብያለሁ፣ ለሆኑ ሰዎች እተነብያለሁ። የትንቢት መንፈስ እኔ ላይ መጥቷል። ከዚህ ሰዓት ጀምሮ ራእይ ይወለዳል። ህልመኛው በህይወት አለ እያለ ነው መንፈስ ቅዱስ። ህልመኛው በህይወት አለ እያለ ነው። የሞት አጀንዳ የሞት ፍርድ በተፈረደበት ዘመን ላይ ህልመኛው እንደገና እንደተነሳ አለቄ መሄድ ፈልጋል። የኔ እርካታ ያንተ ክብር ነው። ላዩን መሄድ
ይቅርብኝና ይስጠም ሕይወቴ በህልውና ይስጠም ሕይወቴ በህልውና ጠልቄ መሄድ ፈልጋለሁ የእርጋታ አይላዩን መሄድ ይቅርብኝና ይስጠም ሕይወቴ በህልውና ይስጠም ሕይወቴ በህልውና መንፈስ ቅዱስ በሉ እስኪ መንፈስ ቅዱስ ሙላይ ተቆጣጠር አዎ ሙላይ አቤት አቤት እስኪ ሙላይ ሙላይ ተቆጣጠር አዎ አንድ ሰው ጮሆ አሜን ይበል። እስቲ አጠገብ ያለውን ሰው ቀኝ እጁን ያዘው። እኔ ለሁሉም አልደርስም፣ ያዘው። እኔ እንዳያስኩ አስባው። ቀኝ እጁን እንደዚህ እንደሚጨብጥ ሰው እንደዚህ ጨብጥ ያዘው። እስኪ አይ ሄዳ ሃዳ ራይት ናው ሪኮኔክት አድርጉት። ይሆነ እንደው የውላችሁ መልእክቴ ልንገራችሁ። ይሁን የደከማችሁ ሰዎች እንደው ኃጢአት እንኳን ያደከማችሁ ሰዎች ካላችሁ ራይት ናው መጽሐፍ ሲናገር ከሰማችሁት ቃል የተነሳ አሁን ንጹህ ናችሁ ስለሚል አይደለ? የትኛውም እንደው በደል ውስጣችሁ ኃጢአት የሚሰማችሁ ሰዎች ካላችሁ ከሰማችሁት ቃል የተነሳ አሁን ንጹሃን ስለሆናችሁ። ለምን መሰላችሁ? መጽሐፉ ስለሚል ነው። እንደው ያንን በደልህን የትላንትና የዛሬ ጠዋት አትቁጠር። ከዚህ በኋላ እግዚአብሔር ሊያደርግልህ ያለውን ቸርነት አስብና ጨብጠው። የሆነ ንፋስ እየገባ ነው። የመንፈስ ቅዱስ ንፋስ እየገባ ነው። እዚህ ቤት የሆነ የመንፈስ ቅዱስ እሳት እየገባ ነው። ንፋሱን እያየው ነው በመንፈሴ አንዳንድ ሴቶችና ወንዶች ልጆች ላይ በብዙ ክብር በእግዚአብሔር ቅባት ዛሬ ማታ ጸልያለሁ። እንደተጨባበጣችሁ ቀኝ እጁን እንደያዛችሁት እንደጨበጣችሁት I pray right now receive anointing receive spirit holy ghost አሁን መቀበል ጀምር። የእግዚአብሔርን ኃይል መቀበል ጀምር። ጸልያለሁ በጌታ በኢየሱስ ዛሬ ማታ የሚሰጣችሁ እግዚአብሔር አዳዲስ ደብዳቤ ይሰጣችኋል። ስማችሁ የሚታደስበት ደብዳቤ፣ አዳዲስ አቅጣጫ የምትጀምሩበት ደብዳቤ፣ በሄዳችሁበት ስኬታማ የምትሆኑበት ደብዳቤ፣ የእናንተ ፊታችሁ እስከሚያስፈራ ድረስ በብዙ ክብር እግዚአብሔር ወደ እናንተ እየመጣ ነው።